ማታ ከተደረገው ሲስፋየር ጋር በተያያዘ አንድ በጣም የሚያስገርም ነገር ላሳያችሁ። እንደምታውቁት ትራምፕ ለ2 ሳምንት የሚቆየውን ሲስፋየር ያሳወቀው ሌሊት 1:32 ኤኤም ላይ ነው። እዚህ ጋርም እንደምታዩት ማርኬቱ ለዚህ ዜና ትክክለኛ ሪያክሽን የሰጠበት ታይም 1:32 ኤኤም ላይ ነበር። ግን እዚህ ጋር ምን ታያላችሁ? ይሄ ዜና ከመለቀቁ ከ32 ደቂቃ ምናምን በፊት ይሄን የሚያክል ጋፕ ታያላችሁ። ይሄ ማለት መረጃው ቀድሞ እጃቸው ላይ የደረሰ ሰዎች ነበሩ ማለት ነው። የሚገርማችሁ ነገር ጦርነቱ ከተጀመረ ጀምሮ እስካሁን ድረስ የተወሰኑ ሰዎች እየተነጋገሩ ቀድሞ ማርኬቱ ላይ ሙቭ እያደረጉ በጣም ብዙ ቢሊዮን ገንዘቦችን እያተረፉ ነው ከጦርነት ላይ። ባለፈው ለምሳሌ ፖሊ ማርኬት የሚባለው ጋምብሊንግ ሳይት ላይ ትራምፕ ከኤፕሪል 15 በፊት ፕሬስ ቱ አላ ወይም ደግሞ ግሎሪ ቱ አላ ብሎ ይናገራል ብለው ጋምብል ያደርጋል። ትራምፕ ይህንን ቃል ከመናገሩ በፊት ማለት ነው የዚህ ነገር ቻንስ 5% ብቻ ነበር። 5%። ነገር ግን ማለት ነው ልክ ትራምፕ ይህንን ቃል ከመናገሩ ከተወሰኑ ሰዓታት በፊት የሆነ ሰው በሚሊዮን ዶላሮች እዚህ ጋምብል ውስጥ ይገባል ማለት ነው። እዚያን ትራምፕ ለኢራን ከሰጠው አልቲሜተም ጋር በተያያዘ ግሎሪ ቱ አላ ብሎ ፖስት ያደርጋል። ታዲያ ይሄ ኢንሳይደር ትሬዲንግ አይደለም ነው የምትሉት? ማንኛውም ስለ ኢንሳይደር ትሬዲንግ በጣም በሰፊው እንሄድበታል። ማንኛውም በዚህም ሆነ በዛም መልካም ዜና ሰምተናል። በዚህ ምክንያት የአሴቶች ዋጋ እየጨመረ ነው። ከሁሉም በላይ ደግሞ የነዳጅ ዋጋ በ20% ቀንሷል ኦልሞስት። ማንኛውም ፎሎ ማድረግ እንዳረሱ የጦርነቱን ፋይናንሻል ሳይድ እኔ እነግራችኋለሁ።